ወጣቶች በጣም ይጠቅማቸዋል። ያገባችሁ መለስ ብላችሁ ለመካስ ለመከለስ በደንብ ይጠቅማቸዋል። ዓላማችን ምንድነው? ለምንድነው ቤተሰብ ምን መሰረተው? ለምንድነው እጮኛ ምን ይዘው? ለምንድነው የምናገባው? ለምንድነው የምንሞሸረው? ለምን ዓላማው ምንድነው? እኔ አይደለም የምናገረው፣ በረከቱ ትደርብንና ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። በሞቴ ስሙኝ። ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ቅዱስ ጳውሎስ የተናገረውን አድምጡ። እንዲህ እንዳለ፣ ነገር ግን ስለ ዝሙት ጠንቅ ይላል እኮ። አየህ፣ ጋብቻ የተመሰረተባቸው ሁለት ዓላማዎች አሉ። እነርሱም ንጽህናን ለመጠበቅና ዘር ለመተካት ናቸው። ከነዚህ ከሁለቱ ግን ንጽህናን መጠበቅ ቀዳሚውን ስፍራ ይወስዳል ይላል መጽሐፍ ቅዱስ። እንድንጋባ የጠየቀን የብዙ ልጆች አባት እንድንሆን አይደለም። ደግሞአለሁ፣ እግዚአብሔር እንድንጋባ የጠየቀን የብዙ ልጆች አባት እንድንሆን አይደለም። እና ለምንድን ነው ካላችሁኝ፣ ሰይጣን እንዳይፈትናችሁ ነው የሚለው። በሰይጣን ተፈትነን እንዳንወድቅ ምን አድርጉ?